አንዳንድ ኪታቦች ላይ የዘመናችን ሙሽሪኮች ከበፊት ሙሽሪኮች አንፃር ሽርካቸው ይበርታ ነው የሚል ገለጻዎች አሉ እና ይሄንን ይዘው እኛን ከነ አቡ ጃህል ከነንተና የበለጠ ምን ያደርጉናል? ሙሽሪክ ይሉናል። ይሄ ተክፊር ስለሆነ ነው፣ ሰዎችን ያላግባብ ከእስላም ስለሚያስወጡ ነው የሚሉ ነገሮች አሉ። አንደኛ የዑለማዎችን ንግግር ከአገባቡ አንፃር መገንዘብ አለብን። እነሱ በሁሉም ነገር ከነሱ የባሱ መጥፎች ናቸው አይደለም የተባለው። ለምን እንዲህ እንዳሉ እዛው አብራርተዋል መጽሐፎቻቸው ላይ ዑለማዎች። ይሄን ያሉት ሼክ መሐመድ ኢብኑ አብዱል ወሃብም ሌሎች በግልጽ ተናግረዋል። ከምን አንፃር ነው? በዋነኝነት የተጠቀሱት አንድ መገለጫ አለ። እነዚያ የድሮ ሙሽሪኮች ችግር ሲያጋጥማቸው ሌሎች አማልክቶቻቸውን እርግፍ አድርገው ትተው አላህን ብቻ ይማጸናል ነው አይደለም? ግልጽ የቁርአን አንቀጽ ላይ የተጠቀሰ ነገር አለ። فإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم إلى البر إذا هم يشركون مركب يتسافر قدر الله سبحانه وتعالى ጥርት አድርገው ይማጸናሉ። مخلصين له الدين ዲን እዚህ ላይ ዱዓውን ነው በዋነኝነት የሚማጸኑት አላህን ብቻ ነው። አላህን ብቻ ይማጸናሉ። فلما نجاهم إلى البر إذا هم يشركون ከዛ ደግሞ ወደ የብስ ሲያወጣቸው ምን ያደርጋሉ? ተመልሰው ወደ ሽርካቸው ይገባሉ ማለት ነው። حتى إذا كنتم في الفلك وجرين بهم بريح طيبة جاءها ريح عاصف وجاءهم الموج من كل مكان وظنوا أنهم أحيط بهم دعوا الله مخلصين له الدين لئن أنجيتنا من هذه لنكونن من الشاكرين فلما أنجاهم إذا هم يبغون في الأرض بغير الحق. يتلمدنا بزبط وجهنا الله سبحانه وتعالى يندك سوتا. حتى في قصة عكرمة بن أبي جهل يا أبو جهل ልጅ የሆነው ዕክሪማ ረዲየላሁ ዐንሁ ያው ሰልሞ በጣም የኢማን እና የተቅዋ ሰው ሆኖ መጨረሻ ላይ በጂሃድ ላይ እንደተሰዋ የታወቀ ነው። ዕክሪማ አባቱ ሌላ፣ ልጁ እንግዲህ መጨረሻ ላይ ሰልሞ እንዲህ ተቀይሯል። ግን ሳይሰልም በፊት ረሱላህ ሰለላሁ ዐለይሂ ወሰለም መካን ሲቆጣጠሩ ከሸሹት ሰዎች አንዱ ነበር። ለምን? አስለን ረሱላህ ሰለላሁ ዐለይሂ ወሰለም አራት ሰዎችን ስማቸውን ጠርተው መካ ውስጥ ያሉ ሰዎች ሁሉ ሰላም ናቸው፣ ማንም እንዳይነካ ከአራት ሰዎች በስተቀር እነዚህ በተገኙበት ይገደሉ ተብሏል። በጣም አስቸጋሪ ረሱላህ ሰለላሁና ሙስሊሞችን ሲያሳቀቁ ብዙ ሰዎችን የገደሉና ሌሎችን ሲያነሳሱ የነበሩ ቀንደኞች ነበሩና ማለት ነው። እና ሁሉም ራሳቸው ታሪክ አላቸው። ዕክሪማ ምን አደረገ? ሸሽ አገር ጥሎ የት ሄደ? መርከብ ላይ ወጣ፣ ባህር ላይ እና የዛኔ ባህሩ በማዕበል ተናወጠ። በዚያ ጊዜ ባህር ውስጥ ያሉት ሰዎች ይሄ እንግዲህ ነሳኢና ሌሎች በትክክለኛ ሰነድ የዘገቡት ነው። بعضهم يقول على شرط مسلم يعني أبو داود ليش ብዙ ቦታ ተዘግቧል። ግን ይሄ ሰፋ ባለ መልኩ የተዘገበው عند أحمد والنسائي وربما أبو داود ላይ የተወሰነ ዘገባ አለ፣ ሌሎችም ዘንድ አለ። እና የዛኔ ባህሩ ሲናወጥ ሰዎች ሁሉ ሲፈሩ የመርከቡ ባለቤቶች ምን አሉ? እርስ በርሳቸው ነው የሚባባሉት ማለት ነው። أخلصوا الدعاء ለማን? ለአላህ ማለት ነው። فإنه لا ينجيكم من هذا إلا الله كالله بكر كزيه ناس أي ميوتاتو يلم بك لا الله بتشا اللهم بتشا تماصنو تبال بزيه ጊዜ ዕክሪማ ምን አልኩኝ አለ والله በባህር ላይ እያለሁ ለብቻው ከተማጸንኩት ነፃ የሚያወጣኝ እሱ ራሱ ነው፣ በየብስ ላይም ስሆን ነፃ የሚያወጣኝ። ስለዚህ ከዚህ ነፃ ካወጣኝ አላህ Subhanahu Wa Ta'ala ሄጄ እጆችን የሙሐመድ እጅ ላይ አሳርፌ ቃል ገብቼ ኢስላምን እቀበላለሁ። ነፃ ሲያወጣው እንዳለው ወደ ረሱላህ ሰለላሁ ዐለይሂ ወሰለም ሄደና ኢስላምን ተቀበለ። ወሐሱነ ኢስላሙሁ ማለት ነው። ይሄ የታወቀ ነገር ነው ለማለት ፈልጌ ነው። طيب ከዛ በኋላ የመጡ ሰዎች አብዛኛዎቹን ተመልከቱ። እኛ የምናውቃቸው ብቻ ሳይሆን በተለይ በድሮም ጊዜ ነበሩትን ችግር ሲመጣ ይብስባቸው ላይ ይብስባቸው። በሰላም ጊዜ እኮ ይሻላል እንዴ? አንዳንዴ በጣም በትንሹም ነገር ነው ሲያደናቀፈው ራሱ የከሌ ሼክ የሚል አለ አይደል? ልብሱ ሲወድቅበት እንደዛ የሚል አለ። ችግር ሲደርስበት የሚበዛበት ደግሞ የሚብስበት አለ። ቅድም እንዳልኳችሁ እኮ በትክክል አንዳንድ ኪታቦች ላይ ዑለማዎች የጠቀሷቸውን እንደነ አልአሉሲ ሳሒብ ተፍሲር ለምሳሌ አንዳንዶች አሉ ቅድም እንዳልኳችሁ እነ ከሌን ብትለምኑ ይሻላችኋል፣ አላህ ሱብሓነሁ ወተዓላ ያቆይባቸዋል፣ እነ ከሌ ግን ቶሎ ነው ሐጃቸውን የሚፈጽሙላችሁ የሚሉ አሉ። ይሄንን እና አቡ ጃህል ብለው ነበር። ዘገባ ታውቃላችሁ? እና አቡ ጃህልና ሌሎች አስቸጋሪ ሙሽሪኮች እንዲህ አይነት ነገር ተናግረው ያውቃሉ?
አያውቁም። እና አቡ ጀህል ይሻላሉ አይደለም የተባሉ ልብ በል ከዚህ ነገር አንጻር ከዚህኛው ሁኔታ አንጻር አንድ ነገር አንጻራዊ ነው እና በዚህ ገደብ መሰረት ከዚህ ሁኔታ አንጻር ይሄኛው ተግባራቸው ላይ ሙተአኺር የሆኑ ሽርክ የሚሰሩ ሰዎች ከሙተቀዲሞች የባሰ ናቸው በሽርካቸው ማለት ነው። አግለቡ ሽርከን ያሉት እንዲያውም እነሱ ፊ ኩል ሐል አስወኡ ሐለን ወመአለን የሚል የተናገረ የለም። ስለዚህ ከነ አቡ ጀህል የበለጠ እኛን ካፊር ይላሉ የሚለው ውሸት ነው። እንደዚህ የሚል የለም። የተነገረው በተገደበ ሁኔታ ላይ ነው ማለት ነው። ተግባባን? ይህን ማወቅ ያስፈልጋል። እና في الحقيقة በዚህ ላይ ብዙ ሰዎች የሚያነሷቸው ጅንብሮች አሉ ሆን ብለው ጠፍቷቸው ሳይሆን ማለት ነው። እና አንድ ያው ከሐቅ ሰዎችን ማራቅ የሚቻልበት መንገድ በዚህ መልኩ የተነገረው ነገር አጋኖና ከአገባቡ አውጥቶ በማሳሳት ነው ማለት ነው። ነሲሐቲ ኢስላማዊ እውቀት